በዚህ አጭር ቪዲዮ ማስተላለፍ የፈለኩት ነገር ታናሽ እህቴ ወይዘሮ አልማዝ ብሬን ቲዩመር በሽታ እየተሰቃየች ነበረ። ስለዚህ ኢትዮጵያ ውስጥ የተለያዩ ሆስፒታሎች ሄደን ሰርጀሩ ለማድረግ በምናስብበት ሰዓት ትንሽ ሰርጀሩ ያለበት ማነው ቲዩመሩ ያለበት ቦታ በጭንቅላቷ መካከለኛው ክፍል አካባቢ ስለነበረ ለሰርጀሪ ትንሽ ከባድ እንደሆነ ኮምፕሊኬትድ እንደሆነ ነገሩኝ። ስለዚህ ሙሉ በሙሉ ፐርማነንት የሆነ የአካል መጉደል ወይም ሞትም ሊከሰት እንደሚችል ሲነግሩኝ የተሻለ ሕክምና ፍለጋ የተለያዩ አማራጮችን ማየት ጀመርኩኝ። የመጀመሪያ አማራጭ የነበረው ታይላንድ ነበረ። ታይላንድ የሰጡን ዋጋ በጣም የተጋነነ ከፍ ያለ ነበረ። አውሮፓም አካባቢ ስናይ እስከ $200,000 ድረስ እንደሚፈጅ ነገሩን። ስለዚህ ከአቅማችን ጋር ተመጣጣኝ አልነበረም እና ያንን ሕክምና ለማድረግ በዚህ መሀል ዶክተር ናሆም እና ቲማቸውን አገኘሁኝ። ቢሮቸው ዓለም ሲኒማ ካለበት ፊት ለፊት የሚገኝ ህንፃ ላይ ነው። ሄጄ ያገኘኋቸው እጅ ላይ የነበሩትን ዶክመንቶች በሙሉ ሰጠኋቸው፣ የህክምና ዶክመንቶች። ከዛ በኋላ ቀጥታ ዶክመንቱን ወደ ኒው ዴሊ ወደሚገኘው ቢኤልኬ ማክስ ሱፐር ስፔሻሊቲ ሆስፒታል ላኩት። ከዛ በኋላ ህክምናው እዛ ማድረግ እንደሚቻልና ወጪውም እስቲሜት የሆነ ኮስት ሰጡን። ከአቅማችን ጋር ተመጣጣኝ ነበርና ከዛ በኋላ ግን በዝግጅት ላይ ያለን ከዛው ሆስፒታል የሆስፒታል ቲም ወደ አዲስ አበባ መጣ። ዶክተር ሮሂም ባሴል እና ሌሎች የስራ ባልደረቦቻቸው ወደ ኢትዮጵያ መጡ። ቀጠሮ ይዘውልን እሳቸውን የማግኘት እድሉን አገኘን። ከእሳቸው ጋርም ኦፕን ዲስከሽን አደረግን እና ወደዛ ብንመጣም ህክምና በቀላሉ እንደሚደረግ ነገሩን። ከዛ በኋላ ወደዛ ለመሄድ ስንዘጋጅ ዶክተር ናሆም እና የስራ ባልደረቦቻቸው ቪዛ የምናገኝበትን መንገድ አስፈላጊ ሰነዶች አሟሉልን፣ የኤምባሲም ቀጠሮ ያዙልን። ከዛ በኋላ ቀጥታ ወደ ኒው ዴሊ ስንሄድ ኤርፖርት መኪና መድበው ከኤርፖርት ወደ ተዘጋጀልን አፓርታማ እንድንሄድ አሲስት አደረጉን። የተዘጋጀልን አፓርታማ በገንዘብ አቅማችንና በፍላጎታችን መሰረት ተመጣጣኝ የሆነውን አፓርታማ አዘጋጁልን። ዘኔ ከስዴ ወደ ሆስፒታል ሄድን። ኤቭሪዴ ሆስፒታል በነበረን ሰዓት መኪና እየላኩ ወደ ሆስፒታል ይወስዱናል፣ ከሆስፒታል ይመልሱናል። ስለዚህ ምርመራው እንደ አዲስ ተጀመረ። ሙሉ ምርመራ ማድረግ ያስፈልግ ነበርና ሙሉ ምርመራውን በሁለት ቀናት ውስጥ ቼክ ተደርጎ አለቀ። ከዛ ቀጥታ ወደ ሰርጀሪው መግባት ነበረብን። ሆስፒታል ከደረስን በኋላ ሙሉ በሙሉ እኛን አሲስት አደርገን የነበረችው ዶክተር ሩፓል የምትባል የሕክምና ባለሙያ በጣም አሲስት አደረገን ነበር። ከጠዋት እስከ ማታ የእኛን ኬዞች ተከታተል ነበረ። እኛ በአጋጣሚ ቋንቋ እንችል ነበረ፣ ግን ቋንቋ የማይችልም ሰው ቢሆን ኖሮ በደንብ ተዘጋጅተውበት ኢንተርናሽናል ፔሸንቶችን አሲስት የሚያደርጉበት ዴስክ አላቸው። ሰርጀሪው 4 ሰዓት 5 ሰዓት ይፈጅ ነበረ። ግን ከህክምና ስትመጣ ብዙም የጤና ችግር አልገጠማትም። ዘኔክስዴ ነው የነቃችው። ከሳምንት በኋላ ለቼክአፕ ሄድን እና ሰርጀሪው ኢፌክቲቭ ነበረ እና ወደ ሀገራችን መመለስ እንደምንችል ነገሩን። ዘሆል የቢኤልኬ ሱፐር ስፔሻሊቲ ሆስፒታል በጣም ፍሬንድሊ ናቸው፣ ሄልፕፉል ናቸው። አይ ዶንት ሃቭ ወርድ ለማመስገን ቃል ያጥራል። በእውነት በጣም ጥሩዎች ናቸው። አዘሆል የኢንዲያ ማህበረሰብም ፍሬንድሊ ነው፣ ሄልፕፉል ነው። በቆየ 1 ወር ከምናምን በቆየንበት ጊዜ ምንም ያህል ችግር አልገጠመንም። ሁሉ ነገር የተሳካ ነበረ። ከሄድን በኋላ መጀመሪያ ከተነገረን ውጪ በጣም ማይነር የሆነ ቫሪዬሽን እንጂ የተለየ የተጋነነ የገንዘብ ጭማሪም አልተጠየቅንም። በጣም ደስተኞች ነን። ሁሉንም የህንድ የጤና የቢኤልኬ ሱፐር ስፔሻሊቲ ሆስፒታል ሰራተኞች፣ የጤና ባለሙያዎች እንዲሁም ሰፖርት የሚያደርጉ ስታፎችን በሙሉ አመሰግናለሁ። እዚህ ያሉት የዶክተር ናሆም እና ቲማቸው የቢኤልኬ ሱፐር ስፔሻሊቲ ሆስፒታል የስራ ባልደረቦችን በጣም አመሰግናለሁ።
ለወደፊቱ ጓደኞች ቢኖሩኝ ቤተሰብ ቢኖረኝ በእውነት የመጀመሪያ ምርጫ ሪከመንድ የማደርገው አፎርድ ማድረግ የሚችሉ ሰዎች እዛ ሄደው እንዲታከሙ ሪከመንድ አደርጋለሁ። በጣም ደስተኞች ነን። በጣም ነው የምናመሰግናቸው። ይሄንን እንደው አጭር ቪዲዮ ሰርቼ ለማስተላለፍ ፈልጌ ነው።